ዛሬ የፈለኳችሁ በድርጅቱ ላይ በጣም ለውጥ በጣም ከፍተኛ ከሌሎቹ አመት ይበልጥ ዘንድሮ በጣም ከፍተኛ ለውጥ አሳይታችኋል። በተለይ በማርኬቲንግ ሁኔታ ላይ ማለት ነው። ከሌሎቹ ሰራተኛ በጣም ልቃችሁ ነው የሰራችሁ ያላችሁትና ማሻአላህ በጣም ደስ ብሎኛል። አልহামዱሊላህ ድርጅቴን አሳድጋችሁልኛል። ለዚህም ጉዳይ ደግሞ ለእናንተ ደሞዝ ጭማሪ ታደርግላችሁ ፈልጊያለሁ። ሞር ደግሞ ለአቶ መሐመድ ከእናንተ የተሻለ ጥሩ ስለሚሰሩና መልካም ነገር ስለሚያደርጉ ከእናንተ የተሻለ የደሞዝ ጭማሪ አድርጌላችኋለሁ። ጎበዝ እንድትሆኑ ስለፈለኩኝ አርአያ እንድትሆኑ እንዲሆናችሁ ስለፈለኩኝ ለዛ ብዬ ነው ያደረኩት። ይሄን ይመስላል የዛሬው የፈለኳችሁ ምክንያት ለዚህ ነው ማለት ነው። ኢንሻአላህ አቶ መሐመድ አሁን የፈለከው እኔ ወደ ውጭ ሀገር እወጣለሁ። ስለዚህ የኔን ቦታ ሸፍነህ እንድትሰራልኝ እፈልጋለሁ። ምን ይመስልሃል? እስቲ ባንተ በኩል ጋሽ ያንተን ቦታ ሸፍኜ ብሰራ በጣም ደስተኛ ነበርኩ፣ ግን ህመሙ አለቀቀኝም። ተሻለኝ፣ በደንብ አልተሻለኝም። አልፎ አልፎ ያመኛል። እስቲ ኢንሻአላህ እንደሚሆን እናደርጋለን። ኢንሻአላህ። እሺ፣ ሰላም አለይኩም። ሰላም አለይኩም። ወአለይኩም ሰላም። ባባ መግሪብ ደርሰዋል፣ ቤት አትገባ? የሆነች ቀጠሮ አለችኝ፣ ሰዓት ደርሶብኛል። የሆነ ጉዳይ ነበረ። ቢሮ መጣህ አናግረኝ። ማን ነው? ቀስ በሉ። ማን ነው? ሰላም አለይኩም። ወአለይኩም ሰላም። መሐመድዬ አንተ ነህ እንዴ? ማማ ከድጃ እንደምን ናችሁ? ሰላም ናችሁ? ደህና አልሐምድ። ግባ፣ እኔ ጋር ቡና ፈልቶ አልጠጣም። አይ ልጆቹን አሁን መጣው ስላልኳቸው ወደ ቤት ልግባ ብዬ ነው። እሺ። ይቺ የአሁኑ ወርና የሚቀጥለው ወር የቤት ኪራይ ነች። እሺ እሺ። መሐመድዬ አልፏል እኮ። አዎ ትንሽ ናት ማማ ከድጃ፣ ለቡና የሆነውታል እኮ ብዬ ነው። እሺ። አላህ ይስጥልኝ። አሜን። አላህ ይስጥልኝ። ባለቤትን አላህ ይጠብቅ። አሜን።
አካባቢ እሺ ማለት ይሄን እንዳለ ትጨርሻለሽ ማለት ነው ኦኬ በቃ ይሄን ታደርጊያለሽ አሁን ራት ነው ደብተራችሁን ጠፍ ሙጂዛ ደብተራችሁን ዘጋጁ تطرن بسم الله هاتي بالرشم نجا ندير تمرتي يا جماعه እንደተለመደው በጧት ተነስታችሁ ወደ እናቴ ከድር ቤት ነው እንዴ ባባ ሁሌኛን እንዴ ምን ዘይራችሁ እሱ እኮ አባቴ ነው እኛን እንጂ መዘየር ያለብን እሱ ነው እንዴ ደግሞ አጀር የሚፈልግ ሰው ይዘይራል እንጂ አይዘየርም አይደል ደግሞ ማያታችሁ በጣም ስራ ይበዛበታል ስለዚህ እኛንን መጠየቅ ያለብን ዘመድ የሚዘይርን የሚጠይቀን ደግሞ አላህ በጣም ይወደዋል አይደል ሀያቴ ስለዚህ እኛንን መዘየር ያለብን እኛንን ያለብን እኛንን መዘየር ማለት ማሜ ባለፈው አሞኛል ብለኝ ነበር እንዴት ሆንክ? አዎ በቅርቡ ቼክ አድርጌ ነበር ውጭ ሀገር ሄጄ መታከም እንዳለብኝ ነው የነገሩኝ እኔ ደግሞ ያለውን ጠቅላላ ብር ቃይዞብኝ ቁጭ ብሏል ምን ይሻላል? አብሽር ባባ አላህ ያለው ይሆናል አትጨነቅ ኪራዬ ተጫወቺ እሺ መሐመድ ተጫወት ይሄ ለክብሩነቱ ምንድነው ይከፈት ከየት አመጣሽ ለአበያ መግዣ ብለህ አልሰጠኝም ተርፈኝ ላንተም ገዛው በጣም ወዶን ስጦታ ነው የሰጠሽ አይደል እና ልጆች ሲገቡ ጠብቀሽ ነው የምትሰጪኝ ማለት ምን ቅድሚያ ላንተ ነው የምሰጠው በጣም ደስ ይላል ነገ ጁማዓ ስለሆነ እንግዲህ ይለበሳል ሄራ እንዴት ነው አምሮብኛል አይደል አላማረብኝም በጣም ነው ያማረብ ሽክራን በጣም ነው ማመሰግነው አሞሃል እንዴ እንዴት ማለት ፊትህ ልክ እኮ አይደለም ደህና ነኝ ይልቅ ዛሬ እኮ ጁማዓ ነው መስጊድ አትመጭም እንዴ አይ ሄዳለሁ እትዬ ከድጃ ጠብቂኝ ብለውኝ ትንሽ ቤት ላስተካክል ብዬ እመጣለሁ ሰላም አለይኩም እሺ ወአለይኩም ሰላም
አድርጉት ቶሎ በሉ ብድግ አድርጉት ውይ ምንድን ነው? አይ ማን ተጎድቶ ይሆን? ያ ረቢ በሉ ቶሎ እንሂድ። መሐመድ ሳይመጣ መድረስ አለብኝ። አሂራ ባልሽን ለመንከባከብ የማታረጊው ጥረት የለም። ወይድዬ ከድጃ ማን አለኝ ብለው ነው። አይዞሽ አይዞሽ፣ አልፎ አልፎ እንደዚህ ያጋጥማል። ሲነቃ ትነግሪኛለሽ። አመድ አመዱን ለኛ ኬኮን ለምቀኛ በለው። አሜን 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 አሜን። ታጀባ ጀባ አብሽር ቃም አብሽር ማጥፈሩ መጣፋሽ ጣላይ ሰፈር አራለው ባክሽ እኔ በሻ አይደለው እንዴ ደግሞ ይቃም ያሽ ልጁን አልደውል ልጁን አልደውል በዛጋው ችግር ምናምን ያመጣብን። አዎ እንዝጋው ይዘጋል መዘጋት ባለበት
ሄሎ አይደለሁም ነው እኔ ጎረቤት ነኝ። አባታችሁ አልመጣም? እሺ እሺ እመጣለሁ። መሐመድ እስኪ እኔችን እያየው አንዳንድ ኢንፎርሜሽን ትሰጠኛለህ? እስኪ ወደ ውስጥ አየር በደንብ ሰው መሐመድ፣ ለመሆኑ ምን ያህል ጊዜ ሆነ በሽታው ከጀመረ? ለመሆኑ ምን አሉ? ወደ ውጭ ሀገር መቼ ነው እንድትሄድ የፈለጉት? ወደ ሕክምና እንድታረግ ያዘዙ? እንደማለት በጣም ረጅም ጊዜ ነው። አይዞህ፣ አሁን ደህና ነህ። ይኸውልሽ ማልቀሱ ብዙም አይሄድም። ለመሆኑ የሚተካሽ አለ? ደውለሻል? ችግር የለም ዶክተር፣ ልጆችን አረጋግጬ ተመልሼ እመጣለሁ። ኖ በዚህ አይነት ሁኔታ አንቺ መቆየት የለብሽም። የሚተኩሽን ሰዎች ጥሪና ብትሄጂ ይሻላል። አይ ብቻ እኔ የተሻለው መንገድ ያ ይመስለኛል። ኤኒዌይ ኦኬ፣ አይዞህ መንገድ ምንድነው ደግሞ የምታለቅሽው? አባቴ እኮ ከትምህርት ቤት አላመጣንም። እኛን እኮ ማማ ናት ያመጣች። ምን ሆናችሁ ነው ልጆቹን ትታችሁ? አባታቸውስ? መሐመድ ትንሽ አሞት ሐኪም ቤት ነው ያለው። ወይ ምን ሆኖ? ወይ ልጄ ድጋሚ አሞት እንዴ? አሞት አይተኸው ታውቃለህ? ለምን አልነገርከኝም? ያረፋ ቀን እኮ አሞት ለእናታችሁ አትንገሯት፣ እሷ ዝም ብላ ትጨናነቃለች ብሎን እኮ ነው። አይ እኔ ልጅ፣ አይ መሐመድ ምን ሆኖ ይሆን? በቃ ተይ ልጄ፣ አብሽሪ እንጂ አላህ ያለው እኮ ነው የሚሆነው። አታልቅሽ ልጄ፣ በቃ ተይው። አንቺም ዱዓ አድርጊለት። ሰላም አለይኩም ጋሼ። ወአለይኩም ሰላም። እንዴት ነህ መሐመድ? ላፍታም ቢሆን እኮ ለይህ ብዬ ነው። አንተ ደህና ነህ ጋሼ?
እንዴት ነው? ትንሽ ለውጥ አለ? ሄሎ። እሺ መጣሁ። ጋሽ መሄድ ነው? እስቲ ጁስ ነገር ግዢለት። ኧረ አያስፈልግም ጋሽ፣ ምንም ነገር አያስፈልግም። ችግር የለም ግዢለት። እሺ አላህ ይስጥልኝ። መሐመድ መጥቻ ያለሁ። ሰላም አለይኩም። ወአለይኩም ሰላም እትዬ። አሁንስ በረታ? ሰላም እትዬ። አልሐምዱሊላህ ደህና ነን። ደህና ነው፣ ይሻለዋል። አልሐምዱሊላህ ደህና ነው፣ ዛሬ ደህና ነው። ተቸገሩ? አይ ምኑን ተቸገርኩ ብለህ ነው? እኔስ ያለ እናንተ ማን አለኝ ብለህ ነው? ዶክተሮቹ ለመሆኑ ምን አሉክ? አይ ይሁን እስኪ። ባባ መቼ ነው ወደ ቤት የምትመጣው? ዶክተሮቹ ሂድ ሲሉ። ታዲያ መቼ ነው ዶክተሮቹ የሚሉ? ሲሻለው የኔ ቆንጆ። ይኸውልሽ ዛሬ እንኳን የፈለግኩሽ ስለ ባለቤትሽ መሐመድ ጉዳይ ልነግርሽ ነው። የባለቤትሽ ጉዳይ የመሐመድ ጉዳይ ትንሽ አሳሳቢ ሁኔታ ላይ ደርሷል። መሐመድ ወደኛ ይዘውት ሲመጡ የሜዲካል ስታፎችን ሁሉ አነጋግሮ ነበር። በጣም አስደንጋጭ ሁኔታ ነበር። እናም መጀመሪያ ሕክምና ያደርግበት የነበረው ሆስፒታል ባክስትሪውን አስመልክተን እንዳየነው ከ1 ዓመት በፊት ውጭ ሀገር ወጥቶ ሕክምና እንዲያደርግ ተነግሮት ነበር። በማናውቀው ምክንያት ሊሆን አልቻለም። ከዚህ በኋላ ደግሞ ትንሽ ያሰጋል። ህይወቱ አደጋ ላይ ነው። ልቡ በከፊል ነው የሚሰራው። በእኛ በኩል ያለን ሁሉ አድርገናል። ከዚህ በኋላ ያንቺ ኃላፊነት ነው የቀረውን ህይወት በደስታ እና በስቦት እንዳልፍ ከፈለግሽ እዚህ አይነት ስሜት ፍጹም ከአንቺ መውጣት። እሺ ለምን ያህል ጊዜ ልቆይ? የህክምና ኤቲክስ ሲሆን እንድናገር ያስገድደኛል። ቢበዛ 1 ወር ካልሆነ ከ2 ሳምንት የዘለለበት ይኖራል ቢበዛ። ስለዚህ ፍጹም የመረበሽ ስሜት ማሳየት የለብሽ። ፊትሽ ላይ ፍጹም የመረበሽ ስሜት መታየት የለበትም። በፍጹም አይሞክር። መረጋጋት አለብሽ።
ባባ 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 ዶክተሮቹ ቶሎ ወደ ቤት ለምን አላመጡህም? እኔ እኮ ያመመኝ ጊዜ ወዲያው ነው ያመጡኝ። እሺ እሱ እኮ ልቡን ነው ያመመው። ተዋጥቁ ሐሰን፣ አሁን መጥቻለሁ። ምን ትፈልጋላችሁ? የነብዩ ዩሱፍን ታሪክ ንገር። አይደለም ምን ነሽዳ ልበልልህ? እማዬ እንኳን ከታመምኩ በኋላ የነብዩ ዩሱፍን ታሪክ አልነገረችንም። ዝም ብላ ታለቅሳለች፣ ዱዓ ታደርጋለች። ንገሪኝ እንዳላት ደግሞ ፈራሁ። ያዘጋጀሁላችሁ ነገር አለ። እሱን የሚያደርግ ሰው አላህ ይወደዋል። አላህ የወደደው ምን ያገኛል? እኔ በዱንያ ላይ ኢማንና ደስታን ያገኛል፣ በአኺራ ደግሞ ጀነትን ይሰጠዋል። ጎበዝ የኔ ልጆች፣ ኑ እስኪ ልሳማችሁ። ሂራ ለበይክ ቁጭ በይ። እሺ ሰማሻቸው የኛ ልጆች እንዴት ጎብዘዋል። ምን ብለው ነው? አላህ የወደደው ምን ያገኛል ስላቸው በዱንያ ኢማንና ደስታ በአኺራ ደግሞ ጀነትን እንደሚያገኝ ነገሩኝ። ማሻአላህ። ሰማችሁ ልጆች? እኔ ሩቅ አገር እሄዳለሁ፣ እዛም ብዙ ቆያለሁ። እናንተ ሁለታችሁ እርስ በርስ መዋደድ አለባችሁ። አንዳችሁ ማዘን እናታችሁን በደንብ ጠብቋት። እሷን ከታዘዛችሁ አላህ ይወዳችኋል። አላህ ከወደዳችሁ ደግሞ ጀነትን ይሰጣችኋል። ባባ እኛንም ይዘህን አትሄድም? አሁን አትመጡም እናንተ ትልቅ ስትሆኑ ነው የምትመጡት። አሁን የሚሄደው አንድ ሰው ነው፣ እሱም እኔ ብቻ ነው። እኛስ መቼ ነው አንተ ጋር የምንመጣው? ሰማችሁ ልጆች? እኔ ምራችሁን ስሙ። ጨዋዎችና ጎበዞች ናችሁ። ትምህርታችሁንና ቁርአናችሁን በደንብ ተማሩ። ሰውንም አክብሩ። እንዴ እማዬ፣ አንቺ ለምንድን ነው የምታለቅሽው? ዝም ብዬ ነው። ሂዱና ተጫወቱ። ምሳ ሲደርስ ጠራችኋለሁ። ለምን ከኔ ጋር እንዲጫወቱ አላደረግሻቸው? ምንድን ነው የምታወራላቸው? ገና እኮ ልጆች ናቸው። ስለመለየ አይዞሽ፣ አንቺ ጠንከር በይ። እነሱ እኮ ልጆች ናቸው፣ ይረሱታል። ትንሽ ልተኛ። እሺ ተኛ። ኧረ እባክሽ ጀማነሽ ቶሎ ውጪ። ቶሎ ጠይቄው መሄድበት አለ። ከልጅህ የበለጠ ምን ሀጃ ቢገጥምህ ነው? ስላልወለድከው ነው? አየሽ፣ እነዛ የንግድ ተፎካካሪዎች እቃዎች የሚገቡበት ቀን ስለሆነ በርካሽ ሽጬ ከገበያ ካላስወጣቸው መስራት አልቻልኩም። ኢና ሊላህ። ጋሼ ለዱንያ ይህን ያህል ለምን ትጨነቃለህ? ጥላኸው ለምትሄደው ባለቤትህ እንኳን ጥላው ሄዳ የለ
ደግሞም እቺ ዱንያ አላህ ዘንድ የትንኝ ያህል ክንፍ እንኳን ቦታ የላት። ኤዲያ ያንቺ አዲስ ወሬ አታብሽ፣ ቶሎ ውጪ ይልቅ። እሺ ልብሴን ለብሼ ልምጣ። ሰራተኛ መሆኗን ዘነጋች እንዴ? በለ አላህ አፊያ አድርገህ መጥቼ ጠይቃለሁ። ጀማነሽ አንቺ ትንሽ ቆይተሽ ነይ፣ እኔ ስራ ስላለብኝ ልሂድ። መሐመድ እናትና አባትህ አላህ ይርሐማቸውና ምንም እንኳን እናንተ ቤት አንተን ለማሳደግ ብገባም እናትና አባትህ እኔንም ተንከባክበው አሳድገውኛል። ምንም እንኳን አባትህ ከሞቱ በኋላ እናትህ ጋሽን አግብተው ቢኖሩም እሳቸውም ወደማይቀርበት ዓለም ሄደዋል። እናም የዛኔ ቤቱን ጉዳይ አንድ ብትለውስ ሐቅህ ነው። አንቺም እህቴ ነሽ። እሱ መኩሮ እንዴ አሳድጎኛል። አባቴ ማለት ነው። ለማን ያደርገዋል? ልጅ የለውም። ለማን ያደርገዋል? ትክክለኛው አባቴ ቢሆን ቤቱን አምጣ ንብረቱን ስጠው ይለው ነበር። አልለውም። አላህ ሴት ሄዶ መሐመድ ትንሽ ጠጣ። እንዲሻለህ እኮ ነው። እሺ ትንሽ ጠጣ። እሺ ትንሽ እኮ ነው። አይዞሽ
አልহামዱሊላህ ማማ ምንድነው የሚሸተው? አቃጠለሽ እንዴ? አቃጠለኝ ብቻ Baba. Baba. Day Baba. Mama. Baba. Mama. Baba. Baba. Day Baba. ምንድነው ነው? Baba. 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 بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله الله سبحانه وتعالى مجمع القرآن سلامات دهسيل مكرنا كل نفس ذائقة الموت إلال أيان داندو نفس موت انتقام سالة إلال عنده بليل أبو تعالى دقموت مكرن من إلانال ما تدري نفس ماذا تكسب غدا وما تدري نفس بأي أرض تموت إلى أيان داندو نفس نجا من عندما يقطعتنا يتنيون عفر عندما تكمس بيتنيون مريض لاي عندما تموت هاتاوكم أنا بيتشاني واقي وجيت هيلنا الله سبحانه وتعالى ስለዚህ መቼም ወንድማችን መሐመድ እንደምታውቁት ትላንት ከኛ ጋር የነበረ ሰው አላህ ይርሐመው ጥሩ ሰው ነበር ኸይረኛ ሰው ነበር ኸይር ስራውን አላህ ይቀበለው እኛም ነገ እሱን ተከትለን ቀናችንን ጠብቀን ሁሉም ቀጠሮ ሲደርስ ወደዚያው መሄዱ አይቀርም ያቺ ተቀምሷታላችሁ ያለንን ሞት አላህ Subhanahu Wa Ta'ala መቅመሳችን አይቀርም ያንን ረጅም ጉዞ መጓዛችን የማይቀር ነገር ነው ስለዚህ ለዛ ረጅም ጉዞ ደግሞ ስንቅ ያስፈልጋል ሰው ቅርብ ሀገር እንኳን ሲሄድ ብዙ ስንቅ ይሰንቃል ይሄ ሩቅ ሀገር ነው የማይመለሱበት ሀገር ነው ስለዚህ ስንቅን መሰነቅ እንደሚያስፈልገን ስንቅ መሰነቅ እንዳለብን አላህም ይነግረናል تزودوا فإن خير الزاد التقوى إلى القرآن وسط سنقاتشون تسنقوا لذا أجر ميتقماتشو يا سنقنو يا تلقوا سنق دمو أني المفراتنا إلى الله سبحانه وتعالى سلازي ما يشم الله يوفق لنا الله يقرأ لنا ሁላችንም እንግዲህ ያው የሚጠብቀን ትልቅ ኃላፊነት ትልቅ ጉዳይ አለ ከፊት ለፊታችን የነዚህ የየቲም ልጆች ጉዳይ ኡስታዝ ይሄንን ለኔ ተውት
መቼም እንደሚያውቁት ልጅ ባልወልድም መሐመድ እንደ ልጄ ነው ያሳደግኩት። የእሱ ልጆች የኔ ልጅ ልጆች ማለት ናቸው። አንቀባራ አሳድጋቸዋለሁ። መርሐባ ከድርዬ፣ አላህ በረካ ያድርግህ፣ አላህ ይጨምራል። ኡስታዝ አውፍ በል ከፈቀዱልኝ አንድ መናገር ፈልገው ነገር አለ። እሺ መርሐባ በይ። ልጆቼ ባላቸውን አጥተው ከኔ ተለይተው አይችሉም። እኔም ያለ እነሱ ይከብደኛል። እኔ የቲም ሆኜ ነው ያደግኩት። እኔ የቲም ሆኜ ነው ያደግኩት። አባታቸውን ክፍተት መሙላት አልችልም። ቢያንስ የቻልኩትን እየሞከርኩ ጋር እመጣለሁ። መርሐባ ሄራ፣ ያንቺ ምርጫ ይሄ ከሆነ ወዲያ ምርጫሽን መቼም እናከብራለን። ወንድሜ ከድር መሐመድ ቤተሰቦቹ ትተውለት የሄዱት ምርጫዋ ከሆነ ችግር የለውም። ሆኖም ትንሽ ጊዜ እንስጣትና እንያት። ልጆቹም የሴት ልጅ ተብለው ከሚያድጉ እኔ አያታቸው አንቺ ባሳድጋቸው ይሻላል። ለእሷም ካስፈለገ አረብ ሀገር እንልካታለን። ምን ነው ከድር አላህን አትፈራም? በዚህ ሁኔታ አረብ ሀገር ስትል ሐሰን ሀያት ኑ እንጂ ረፈደ እኮ። ሀያት ምን ነው አመመሽ? አይ ትንሽ ነው ያመመኝ። ታዲያ ቅሪያ እኔ ላስፈቅድልሽ። ብዙም እኮ አላመመኝም። ታይ እሺ ጀማነሽ የልጄን ልጆች እንደራሴ አድርጌ ላሳድግ ከማለት ወዲያ ምን እርዳታ ይኖራል? ምርጫዋ ከሆነ ሐቃቸውን ስጣቸውና እሷ ታሳድጋቸው። በሴት እጅ አድገው ባለጌ እንዲሆኑ አልፈልግም። እሺ እኔ ሴጄ እንዳልጠይቃቸው ለምን ትከለክለኛል? መቀጣት ስላለባት ነው። ያኔ ሳትወድ በግድ አምጥታ ትሰጠናለች። ደግሞም ለአንቺ ባዶ ቤት ከሚሆን ልጅ ቢኖር ጥሩ ነው። ማማ ርዕሰ መምህራችን ለእናታችሁ ስጡ ብሎ ደብዳቤ ይልኮልሻል። ይኸው ايوه السلام عليكم. وعليكم السلام ورحمه الله. كيف عرفت؟ እሺ ይህንን ደብዳቤ ለሐሰን ልከውልኝ ነበር። ኦኬ አንቺ የሐሰንና የሀያት ናት ነሽ? አዎ ያው ከዚህ በፊት ባለቤትሽ ስለሆነ የሚመጣው ከአንቺ ጋር ለመተዋወቅ እድል አላገኘም። ደብዳቤውን አንብበሽዋል? ያው ደብዳቤው ላይ እንደገለጽነው 3 ወር ውዝፍ ያልተከፈለ ዕዳ አለባችሁ እና እኛ ለተወሰነ ጊዜ ለመታገስ ሙከራ አድርገን ነበር። በእርግጥ ልጆቹ የቲም መሆናቸውን አውቀናል። ባለቤትሽንም አላህ ይርሐመው፣ አንቺንም ይርዳሽ።
አሁን ግን የደረስንበት ውሳኔ አማራጭ ስላላገኘን ነውና አንድም መክፈል የምትችይ ከሆነ እድሉን እንሰጥሽ፣ ካልሆነ ደግሞ ልጆቹን ማሰናበት ስለተገደደ። የእናንተ ድርጅት የቲሞችን ይረዳል አይደል? ድርጅታችን ያው የቲሞችን ይረዳል። እንዲያውም ባለቤትሽ አቶ መሀመድ አላህ ይርሐሙና እዚህ እየከፈለ የሚያስተምረው አንድ የቲም ተማሪ አለኛ ትምህርት ቤት። መሀመድ የቲም ይረዳ ነበር እያልከኝ ነው? አዎ፣ አንዳንድ ጊዜ መልካም ሰዎች የሚሰሩት መልካም ነገር እንዲታወቅባቸው ስለማይፈልጉ ሊሆን ይችላል። ለማንኛውም ግን የመሀመድ ልጆች የበለጠ ኃላፊነት ተሰምቶን ማስተማር ይጠበቅብን ነበር። ያው እንደምታውቂው አንዳንድ የትምህርት ቤታችን ላይ ምን ይፈጠራል፣ ቤተሰቦቻቸው በመሀል ይሞቱባቸውና መክፈል የማይችሉ ተማሪዎች ይፈጠራሉ። በእንደዚህ አይነት ሁኔታ ትምህርት ቤቱ የራሱ የሆነ ፕሮግራም ይኖረዋል፣ አቅም ይኖረውና ተማሪዎቹን የሚረዳበት አጋጣሚ አለ። አንዳንዴ ደግሞ የማይችል ሆኖ ይገኝና ተማሪዎችን የሚያሰናብትበት ሁኔታ አለ። አሁን ለጊዜው እነሱን ማስተማርና ማስቀጠል ስላልቻለ የግድ ለማሰናበት በመገደዳችን ነው። ለማንኛውም ግን ተወያይተን ለሚቀጥለው ዓመት ልጆች ላይ የአንቺ ልጆች ቅድሚያ ልንሰጣቸው ትምህርት ቤቱ ውስጥ ምንም ማድረግ አይችሉም ማለት ነው። ለልጆቹ ሞራል ግን ከኛ አቅም በላይ ስለሆነ ምንም ማድረግ አይችልም። ለሚቀጥለው ዓመት ግን የአንቺ ልጆች ቅድሚያ ልንሰጣቸው በእኔም በኩል ቃል ገባችኋል። እስከዛው ያው በቤት ውስጥ አንቺ እያስተማራቸው እንዲቆዩ ማለት ነው። እሺ፣ አላህ ይስጥልኝ። ማማ ትምህርት ቤት ምን አሉሽ? እማ አሁንም አንደኛ ቦታ ትሸልምኛለሽ አይደል? ምን መሰለኝ ልጅ፣ ዘንድሮ ሳይሆን በሚቀጥለው ዓመት ነው የምሸልመው። እንዴ ለምን? ባይ እኮ ሁሌ ነው የሚሸልመኝ። አውቃለሁ። ትምህርት ቤት ሄጄ ነበር። ርዕሰ መምህራችሁ ምን እንዳለኝ ታውቃላችሁ? ልጆችሽ በጣም ጎበዞች ናቸው እና ቤታቸው ሆኖ የአሁኑን ዓመት በደንብ ያጥኑና በሚቀጥለው ዓመት ይቀጥላሉ ብሏል። እንዴ ማማ ከኛ ይባሱ አሉ እኮ ደግሞ ጓደኞቻችን ይቀድሙናል። ይኸውልሽ የኔ ልጅ ዋናው እኮ መቅደሙ አይደለም ማለት በቃ እናንተ ጎበዝ እንድትሆኑ ስለሚፈልጉ እኮ ነው። እሺ